ምሳ እዚህ ቤት የበላ ነው በ61 ብር ከ11 ሳንቲም ነው። ጦርነት ሰዓት እንደዚህ አይነት ግድያ እንኳን አይፈለም። ጨፈጨፍን። ዋትስአፕ ሰላም እንዴት ናችሁ? ዛሬ እሺ እኔ ደህና ነኝ እግዚአብሔር ይመስገን። በጣም ብዙ አዳዲስ ሰዎች ጋር ነው ዛሬ የምንገኘውና በጣም ብዙ ማለት ነው። ራሳችንን እናስተዋውቃለን። ማን ጠራሽ? እና ዛሬ የምንገኘው ወላይታ ሶዶ ዩኒቨርሲቲ አካባቢ ነው የምንገኘውና ከዩኒቨርሲቲ ተማሪዎች ባይዜ ማለት ነው። ሁለት ሰው ብቻ ነው የዩኒቨርሲቲ ተማሪ እዚህ ውስጥ። እነሱ አልደረሱም ገና 11ኛ ክፍል ናቸው። አይ ቲንክ እዚህ የዩኒቨርሲቲ እኛ ነን የተባረረ ጥሩ አይደለም። እሺ ስለዚህ ከዚህ በፊት እኛ ጋር ታይቶ ማይታወቁ ማለት እነሱ ሁለቱ ናቸውና ብሌን እና ማስተር እሱ በጸባይ ነው ማወራው እንትን ዛሬ በጣም በጨዋ መልክ ነው ማወራውና ዩኒቨርሲቲ ሰፈር የመጣ ነው ዛሬ በጣም በትንሽ ብር ጠግበን የምንበላበትን ቤት እሱ በቲክቶክ ፖስት አድርጎ ነበር። ያንን ቪዲዮ አየንና እኔ አናገርኩት። እሺ ወስዳችኋለሁ እኔ ጋብዛችኋለሁ ብሎ ነው። ኦ ማይ ጋድ ገና ሰርፕራይዝ በጣም እና በጣም በትንሽ ብር ነው ምግቡን የምንበላው ማለት ነው። እና ላይክ ወጪ እንዳ ይለቅ እንሂድ እያለች ነው። እና በልተን ከመጣን በኋላ መስራት ይቻላል? አይቻልም። እና ማለት ነው በጣም ብዙ ብር ሳናወጣ በጣም በትንሽ ብር መጥገብ እንደምንችል። ሁለተኛ ደግሞ እዚህ ጋር እኔ መናገር የምፈልገው ምንድነው አብዛኛው ሰው የፕሮሞሽን አቅምን አያምንም። እኔ ለምሳሌ ያን ቪዲዮ አየውና አናገርኩ ገብቷል። ሌላ ትልቅ ቢዝነስ ቢሆንም ያ ፕሮሞሽን ይሰራል ማለት ነው። ስለዚህ ይህንን ቪዲዮ የምትመለከተው ወላይታና ሌላ አካባቢ ላይ ያላችሁ በፕሮሞሽን ማታምኑ ሰዎች በጌታ በኢየሱስም አምራችሁ ይቀየር። ፕሮሞሽን አሰሩን እንዴ ማህበራዊ ሚዲያ ላይ የምንሰራውን እኛ ለምሳሌ አሁን ስንት ነው እዚህ ያለን 9 ነና ካሜራ የያዘው ወንድማችን ሳሚ ወሪታ ካሜራማን እና የሚቀርጸን አስቡ። አሁን ሰው 9 ሰው በአንዲት ቪዲዮ ተነጋግረን መጣን። ዘን ከዚህ በኋላ ያንን በማየት የሚመጣ ሰው ሊኖር ይችላልና እባካችሁ ፕሮሞሽን አሰሩ። እሱ ዩኒቨርሲቲ ተማሪ ነው። ዩኒቨርሲቲ አካባቢ ያለውን ነገር አሰሩት። ኦቶና አካባቢ ያለው ኬዝ ካለ እሷን አሰሩት እና ኢትዮጵያን ያማከለ ነገር ካለ እኛን አሰሩ። ሀገር አቀፍ ኬዞች እና ሰው ዛሬ በእውነት በጣም ደስ ብሎናል። እኔ እንግዲህ ምግቡን እስክበላ ጓጉቻለሁ እግዚአብሔርን ማለት ነው። በጣም የጾም አገልግል ነበረ ባለፈው እነሱ ሲበሉ ያየነውና ያው ጊዜ እና እሷ ማለት ነው ትናንትና መርፌ እየተወጋች እዚህ የመርፌ የሚወጉበት ምናምን ካኑላ ነው የሚባለው እጇ ላይ ነበረ። ምግብ እንብላ ሲባል ነቅላ ሮጣ ነው የመጣችው። እነሱ ደግሞ ቤት ስራ እየሰሩ ነበርና ምግብ ልንበላ ነው ሲባል በምን ሰከንድ ለብሰው እንደመጡ አይተው ላለመዋሸት ማለት ነው። ምግብ አቅርቤ ከማሚ ጋር ልበላ ስል ምሳ ሲለኝ አስቀምጬ ለዚህ ሁሉ ማስተርን በጣም እናመሰግናለን። ታንክ ዩ ሶ ማች ላይክ አይተ ከጻፍኩ በኋላ ኢንቦክስም ስልኩን ምናምን ልኮልኝ ደስ ብሎናል። ሄደን እንበላለን። ሪቪዋችን ከ10 ስንት እንደሚሆን ደግሞ እንነግራለን። ጣፋጭ እንደሚሆን ተስፋ ቀስበል። ቦታው አካባቢ የት ነው? አሁን ይሄው ነው ለሚያዩ ሰዎች ከዚህኛው ባንክ ከዩኒቨርሲቲ ፊት ለፊት ያለ ንግድ ባንክ አለ። ከሱ ጀርባ ወረድ እንዳላችሁ ቤቱ ስሙ ምንድነው የሚለው? ጌች ፉድ ነው የሚባለውና እስቲ መጣችሁ እናንተም ቅመሱና ሬት አድርጉ። እኛም አሁን ሄደን እንበላለን። ግን ማለት ነው ለምንድነው የምንለፈው? ሰብስክራይብ ካልተደረገ ላይክ ካልተደረገ ለምንድነው የምንበላው? በእናታችሁ ሰብስክራይብ አድርጉ። ይሄን ቪዲዮ ደግሞ ኢትዮጵያ ሆናችሁ ካያችሁ በእናታችሁ VPN ግጠሙ። እኔ ከበላን በኋላ ነው ማወራው። እንብላ ሳሚና
ላቆምኩ ግን ማለት ነው። እየቀረስክ ማለት ጌቾ ጌች ልንበላ መተናል። አንጀቴን በላው። ጌች የለም አለ። እየለበሰ ነው እንዴ? እና ያው ንግድ ባንክ የምንለው ይሄ ያላለቀ ህንፃ ነው። ከሱ ጀርባ እንዲች ኮብሏ እንድች እንደታጠፋችሁ እዚህ ቤት ጌች ፉድ ዞን በየአይነት አለ። ስጋ፣ አይብ። ይሄ ጾም ነው አትብሉ። በሶ፣ በአምባሻ፣ ፍራፍሬ፣ ጁስ፣ አብሽ ጠጡ። ግን ሻወር ውሰዱ። እና ጂመሮች አሉ። ስንት ኪሎ ነው የቀነሽው? 16 ኪሎ 16 ኪሎ ነው የቀነሰችው። ጌች መጣል እንዴ? እሱ ነው አሰልጣኝ። ጌች እንዴት ነህ? ደህና ነህ? እንደምን አለ? እጅ ስላለ እንዲህ አድርጌልህ ውሰድ። እንዴት ነህ? ደህና ነህ? ሁሉ ሰላም? ዛሬ ማስተር የለቀቀውን ቪዲዮ አየንና ጌች ጋር ሄደን ምሳ እንብላ ብለን ቪዲዮ እንደዚህ ለዩቲዩብ እየቀረጽን መጣን ልንበላ። ታበላናለህ ምሳ? በእውነት ትጋብዘናለህ? እንብላ አንተ ጋር በቃ ተዘጋጅተናል። ተዘጋጅታችኋል እናንተ? የጾም አገልግል እንግዲህ በጣም ያበደ ነው ባለፈው ያየነውና እሱን ዛሬ ልንበላ ነው። እና ይሄ ሁሉ ሊበላ የተራበ ማህበረሰብ ነው። እና በደንብ ተዘጋጅተናል። ግድ የለም ያው ፀሐዩም እያስቸገራችሁ ነው። እነሱ ፀሐዩም እንደካክስ አድርገን ያዘጋጀ ነው። እንግዲህ ከሞከራችሁት በኋላ በቃ እንትን በኋላ ለዩቲዩብ እንዳያስቸግረን እሷ ሙዚቃ ትቀንስልናለህ። በኋላ እንዳያስቸግረን እና ኤሪያውን እንዴት እናድርግ? የት አካባቢ ነው? በጣም ተማሪ ያለ ኦኬ። አሁን የረፍት ሰዓት ስለሆነ እንግዲህ ተማሪ በልቶ ከወጣ በኋላ ነው እኛ የመጣ ነው። በቃ ግን በኖርማል ሰዓት ቢዚ ነው ማለት ነው ቤቱ። እሺ እዚህ አካባቢ ብንሆን ፒስ ነው። አየህ? አዎ። እስቲ ግቡ ልጆች ተቀመጡ። የሚጨልም ከሆነ ውጪ እንዲናርግ እንዴ? ውጪ ነው። እዚህ ጋር ወዲህ ተቀመጡና በቃ እንግባና እዚህ ላይት ወደዚህ ያለው አዎ። አንተ ግቢ። ኤፍራታ ስገባ ነው የበራው። እሺ ተቀመጡ። አሁን አሰክሱና ግቢ። ተስፋውን ሲገባ ደግሞ አሁን ይጨልማል። ግባ። ሰዓት እያለፈ ይኸው ጨለመ። እሺ አንተ ግባ። እሺ እነዚህ ሁለት የሚለያቸው ሰው አለ ግን ባይዜ ባለፈው የስዕል ያበደ ስዕል የሰጡኝ ልጆች ናቸው እንዳረሷቸው። እሺ እስካሁን እኔ በህይወቴ ስዕል ተሰጥቶኝ አያውቅም ነበር። በጣም አሪፍ በጣም አክባሪያችሁ ነኝ በእውነት በልቤ። እስካሁን ቦታ አላችሁ። ስንት ካሬ እንደሆነ አላውቅም። ቆይ እስቲ እየቀረስከኝ ማለት ነው። የጾም አገልግሎት ውስጥ ምንድን ነው ያለው? ለምን መሰለህ ያለው ማለት በሙያዬ ቱ ዘ ፖይንት በኒውትሪሽንና ባላጠናም ከዛ ጋር በተገናኘ ግቢ ነው ማስተምረው። አግሪካልቸር ውስጥ ነው የምሰራው እና ብዙ ጊዜ ይሄ ብቻ አገልግል ብቻ ሳይሆን ብዙ ምግቦች አሉ እኛ ጋር ስትመጡ ማለት ነው። አቮካዶን ከተለያየ ነገር ጋር ኮምባይን እያደረግን እናቀርባለን። ለምሳሌ አሁን ፍርፍር በአቮካዶ ይባላል። የቤቱ መገለጫ ነው። በቃ ጌች ቤት እንሂድ ሲባል ፍርፍር በአቮካዶ፣ ፍርፍርን ከእርጉ ጋር ከእንቁላል፣ በቃ የተለያየ አትክልት በአቮካዶ ፓስታ እንዲህ እናገናኛለን እና ከዛ አንጻር ነው አሁን አገልግልም የራሴ ሀሳቤ ነው።
ሜቢ አገልግል በምግብ ሌላ ቦታ ሲቀርብ አይቻለሁ። ግን እዚህ ጋር ያለው ውስጥ ላይ ያለው ኮምፖዚሽን የራስ ሂሳቢ ነውና ብዙ ነገር አለው ከካርቦሃይድሬት ከፋት ውስጥ አሁን ለምሳሌ በአቅራቢያ በርካሽ የምናገኘው ወላይታ እንደሚታወቀው አቮካዶ ነውና ያ ሁሉ ገብቶበት ነው የተዘጋጀው። ስለዚህ ዝም ብሎ አይደለም ትንሽዬ ያው እውቀት አዘል ነገርም አለበት ለማለት ያክል። በጣም አሪፍ እንግዲህ ቀምሰን ደግሞ ውጤቱን ያላ መጨረሻ ላይ እሱ ነው ዋናውም እሱ ነገር ነው። ችግር የለም። ኦቶና ላሉት ብራንች ከፈትልን እንመጣለን እንደዛ። መጀመሪያ እኔም ያው አግሪካልቸር ላይ ስለምሰራ እዚህ የራሴን ተማሪዎች ላጠገብዬ ነው። ከዛ ወደ እነሱ ከዛ ወደዛ ወደ ጤና ዘርፍ እንሄዳለን። እንግዲህ ምንም ችግር የለውም። በጣም እናመሰግናለን። እሺ እና ሳሚ እኔ እያጎረስኩ ነው ማበላ እኔ አንተን እያጎረስኩ ነው ላበላ የምችለው። እሺ እንብላና ከዛ ደግሞ ይቀራው ነው። እሺ ቆየን በጣም መብላት በምትፈልጉም በማንኛውም እምነት ጸልዩ። በማንኛውም በቃ እርስ በርሳችሁ ጸልዩ። ሁልሽም አድርጊ የራስሽን ጸልዩ። ሁልሽም ጸልዩ። ሲጨርሱ ንገሩኝ። እሺ ይሄን ምግብ ስለሰጠህ እናመሰግናለን። ባርክልን፣ ላጡት እንድትሰጠን እርዳን። በኢየሱስ ስም አሜን አሜን። ፈጣሪው ባርክልን። ይሄን ከፈጣሪ ወገን ነኝ። እሺ ብሉ እስቲ አቦ ጋድ ዴም አቮካዶ አለ ባሬ እሺ በኋላ ሰላም ትሉኛላችሁ። እሺ አሁን በውስጥ በኩል አትነካኩኝ። እስቲ እኔ ቆንጆ ጉርሻ አለው ጉረስና እንዴት ነው? አንዴ ነው የጎረስኩት ግን በጣም የሚጣፍጠው ላለማሽ ባሬ ሳሚሻ ነው ይቅርታ አድርጉልኝ። ማንንም እንዳጎርስ እንዳትጠብቁ። ዋው እግዚአብሔር ይጣፍጣል። በጣም የሚጣፍጠው ኮምፖዚሽን ብቻ ራሱ ይበቃል። ብዙ ነገር ነው ያለበት። አሁና ይሁን የሚያዝ ጣዕም አይደል? ያበደ ነው እግዚአብሔርን። ዋው ልጎርሺ ነው? እኔ አልፈልግም። እውነት አያት ጌታው የጎረሰችውን አላየህም አንተ ማስተር። እሺ በመብላት እንትን በል አንተ አይ ችግር አይ እኔ ወጣል እግዚአብሔርን በጣም ነው የሚጣፍጠው ከምላችሁ በላይ። እና እንትን ነው ምግቡን ፖስት ያደረገው እሱ ነው። እኔ አውርቼም ሪፕላይ ያደረገው እሱ ነውና ጂመር ነው ሰው ና ለጂመር የሚሆን ጉርሻ እኔ ጋር ነው ያለው። ያው ጀመር ማለት ነው መተሰርታል እኮ እንዴት ነኝ የባሬ እኔ ካገረስኳችሁ በዚህ መልሳችሁ አበሉ። ያው ዘጋውት ፋይል ዘጋው። በቃ ኖ ሞር አናዘር ምግብ ፍቅርና ጉርሻ ሲያስጨንቅ ነው። ሲጀምር ማንም ሰው አላጎረሰኝ ምን ያልበላ ሲጀምር እኮ እየተበላ አይወራም። ለምን ብዙ ነገር ብታወሩ ድምጻችሁ ያስጨንቃል። እስካሁን አንድ ቃል ስታወራ ሰምታችኋል። በውስጥ ያጠቃችን እሷ ናት። የሆነ እዚህ ጋር ደግሞ አልቋል። እዛ እየተበላ አይደለም ወሬው ዝግ ነው። የወሬ መንደር ተቀለጠው መንደር ብሉ አውሩሽ እናንተ ልጆች ተግባቡ። ምግብ እየተበላ ይወራል ብለን እግዚአብሔርን 2 ጊዜ ኪሎ ተለክቶ ኪሎአቸው እኩል ነው። እግዚአብሔርን እንዴት ነው ኪሎአቸው እኩል ነው ከነነጥቡ የነዚህ እንዴት ነው ኖ እኔ ግን ለያቸዋለሁ። በምን እንደበላ እስቲ ለኔ ያለያቸው ማለት ነው ያለው የሆነች የተደበቀች መረጃ አውቀው ስለ ኪሎ ባን ነው ኮሜንት ላይ ጠይቃቸዋል ልበልሽ። ሰማ ስለ ኪሎ ባን ነው ዛና እሺ ቆይ ተስፋውን ስንት ኪሎ ይመስላል ግምት? ተስፋው ነው ያው ይሄኛው ትንሹ ከ35 አይበልጥም? 55 እሺ ኪሎ አለው
ና ተቀመጥ። አይዞህ ጠጣ። ስማ ዛሬ የምጠጣለው ባንቺ ምክንያት በግራም ነው የሚለካው በኪሎግራም ማለት ነው። መስልሻል ተስፋው ላለማውራት 43 በቃ የእውነት ይሆናል። እሺ አንቺስ? እኔ ለሞራሉ 40 ብርጭቆ የለም ለሞራሉ 40 እሺ ገምታ 50 ቤት ይሆናል። 50 ቤት 49 ነኝ ባይዘው 49 አልሞላም። 47 ነበርክ ባለፈው ከኔ ጋር ስትለካ። በሁለት ቀን እንዴት ነው 2 ኪሎ ያመጣኸው? ተመርሰን ለካ ኪሱን ፈትሽ ነገር አርጎ ይሄ ያረጋው ጫማ 3 ኪሎ ነው። ሳሮን ኪሎ ትችላላችሁ። እሺ የሳሮን ኪሎ ገምት። 22 ሰፈሩ የአዲስ አበባ። እሺ ሳሮን እሷ እኔ ያቺኛው ያንቺ እሷን ብሎ 80 የለበት ሁለት የመናገር ተገቢ ነው። ስንት ነው? እኛ ትንሽ ነው። እሺ ቢያንስ 42 41 በእርግጠኝነት 41 እኔም አልገምት መናገር ይሆንብኛል። እሺ 51 it's too much 46 ትላንት ነው የተለካው። የተለየ ነገር ይኖራል ብዬ ትላንትና 10 ብር አውጥቼ ተለካው። ተስፋ ግን የለውም። ተስፋ የለውም የኔ ነገር ተውት። ተስፋ አታስቆርጡ። እሺ የእሷን ገምት። እዚች ነው። ኧረ የሆነ ፎቶ አለ የምታከልበት ፎቶ። እሺ ይኸውልህ ከትንሽ ነው ከሱ በቃ አሁን በቃ 72 ያሁን እኮ መቀነስ 72 10 ቀንሻለሁ ብላ ነበር። 16 ቀንሻለሁ ነው ያለች። መደመር ምናምን ይሆንብኛል። መቀነስ 68 ግምቴ ነው። እኔ ላውራ 69 አካባቢ ኮች እንግዲህ ቆይቷል፣ ግን ከተመዘንኩ 72 ነው። 72 ማነው 72 ያለው? ቪዲዮ ማርያምን ቪዲዮ አላየሁም። መድኃኒዓለምን እንዴ ኪሎ ለመገመት ምን ኧረ መሶፉ ባዶ እየቀረ ነው እንዴ እግዚአብሔርን እያየውማ አለቀም። ቪዲዮ ቆይ ራሱን ቪዲዮ ቆይቷል። እኔ ሞራል የካሜራ ማናቸው የኔን ተው ተው ለምንድን ነው አጥንቱ አሪፍ ነው ያልሽው? ታውቃለች 61 እኔ ለጂመር መሆን አጉራሽ ነኝ። ለራሱ ምን ነው የሚበላው? ከዛ ሊያረሳሳን እየሞከረ ነው። 60 እንዲህ ሳጎርስ ምን ትዝ እንዳለኝ ታውቂያለሽ? እሱን እንደዚህ ሳጎርስ ከቸርች ማለት 67 ያንተ 65 66 61 63 እሺ 64 እየተበላ እንዴት ይሏል? እሺ ስለዚህ እኔ 64 ነኝ። ጥሩ ገምታችሁ። ለዛ ግን እሱን አሁን ሰሞኑን ስፖርት ከጀመርኩ በኋላ 61 እና 60 ነበርኩ። 61 ያው ስፖርት በነገራችን ላይ እኔ ማቀብ በድሮ ማንነት እንትን በድሮ ማንነት እግዚአብሔርን በጣም የምታስገርም ሰው በድሮ ማንነት ነው የምታውቂው። እናንተ እንደዚህ ነው የሚባለው። እሺ ባዶ አድርገናል። እግዚአብሔር ይኸው እንትን ጦርነት ሰዓት እንደዚህ አይነት ግድያ እንኳን አይፈጥም። ጨፈጨፍን አላለቀም ገና አለቀና ወይኔ ሰውዶን ደባሪ ነው። አቤት አበላል ያበረ ወይኔ ባይሰብስ እዚህ ጋር ደግሞ አለች። ከዛ ቼስት ምናምን እዚህ ዋው ዋው ምን ያንሳል እንዴ? ዱቄት አረግን እኮ። እሺ አሁን 9 ሰው የበላው ምግብ ፕራይሱ ስንት ነው? ፕራይሱን ከመናገሬ በፊት ግን የበላው ለሰው ይገምት።
የገምት እስኪ የሰማችሁ ሰዎች ግን እንዳትገምቱ። የሰማ ሰው እንዳይገምት። ያልሰማ ሰው ማክሱ አይደለም አልገማም ገምቼም ማገኝ ሰው አይደለም። ስንት ብር ይመስልሻል አሁን የበላ ነው? ለዘጠኝ ሰው ይበቃ እና ሁልሽም እዚህ አሁን እንደዚህ እንጨት ተደግፈሽ ቆም ያረጋሽ እዚህ ጋር ያው ነው አልቻልኩም። አልሰማህም አንተ? እሺ ስንት ይመስላል? ቢያንስ ወደ 900 ሰምተሃል አንተ? እሺ እኔም እንደሱ 900 እሺ አንቺ ገምጪ። እግዚአብሔርን 2000 ወይ 1500 ነው በስነ ስርዓት ዋጋው መሆን ያለበት። በጣም ከግምት አልፎ ማለት ነው። ልክ ናት። እኔም እንደዛ ነው ማስበው። እሺ አንቺ ገምተሻል? 800 እሺ ማስተር ያው አንተን አልጠይቀዋል። እሺ ስለዚህ አሁን ከ1500 እስከ 2000 መሆን አለበት የተባለው ምግብ ቤቱ የሚያስከፍለው ፕራይስ ስንት እንደሆነ እንጠይቃቸው። ግምታቸው እንግዲህ እየከሰርኩ ነው እንዴ የሚያስብል አይነት ነገር ነው። እና 550 ብር የምን 550 ኦኬ። ስለዚህ 500 ከየት ነው እህልን መጣው? አይ ሁሉም እዚህ ነው። አዋጪ ነው። እንደ ቀደም እንዳልኩ እኮ ነው የምንጠቀማቸው ነገሮች። ለምሳሌ ኖ አይ ያው ባይዋጣማ ቀደም እንዳልኩ አንድ ምግብ እኮ ነው 550 ብር የሚሸጠው። እዛማ እየከሰረ ነው። ስለዚህ እኛ 550 ብሩን ሲካፈል ለ9 ብናካፍል ምሳ እዚህ ቤት የበላ ነው በ61 ብር ከ11 ሳንቲም ነው። 61 ብር ከ11 ሳንቲም ምሳ በልተናል። ዋው እንትን ነው። አይ ብዛት ነው የምንሸጠው። ተማሪያችን ነው ደንበኛ ምናምን አይነት 60 ብር ነው። 7 ነው አይነቱ ራሱ እኮ 7 አይነት የሸጥኩኝ። የማሉት ምስር አለ 7 አይነት ጎመን፣ ድፍን ምስር፣ አተርክ ሁሉ ግን 60 ብር ነው የምንሸጠው አይነት እና ምንድነው ማለት ምንም ሚስጥር የለውም። ከብዛት ነው የምናተርፈው። ከብዛት ለማትረፍ ደንበኛ ተማሪያችን ግቢ ደግሞ ታስተምራለህ። እሱም አለ ያው እንደ በጣም እናከብራለን። በእውነት ነው የምናወጣው። እዚህ የመጣን እየበላን ነው የምንሄደው። በእውነት በቁም ነገር አንደኛው ወደዚህ መምጣቱ ኦኬ፣ ግን በቁም ነገር ወደ ከተማ አንድ ዴሊቨሪ ጀምር፣ ሁለት ደግሞ ብራንች ይከፈትልን። አንፈልግም እኛ ከተማ ብራንች ይከፈትልን። እሺ አንተ ጋር ለምሳሌ ደውሎ ምናምን ማዘዝ የሚፈልግ አይነት ሰው ቢኖር ስልክ ምናምን ይቻላል? በስልክ ነው የዴሊቨሪ አገልግሎትም እንሰጣለን። ከ2-3 ስልክ በላይ ለጥፈናል። በቃ ከመምጣታቸው ቀድሞ የፈለጉትን ባይዘው ይሄ አገልግሎት ብቻ ሳይሆን እንዳልኩ ነው እስከ 40 የሚሆን ዝርዝር ነው ያለን። ሰው የሚፈልገውን አቮካዶን ከፈለገ ነገር ጋር እየቀላቀለ ማዘዝ ይችላል። አሁን ለምሳሌ አቮካዶ ቲማቲም በጣም ተማሪ የሚወደው ምግብ ማለት ነው። ሁሉም ነገር ፍሬሽ ነው። አትክልት በአቮካዶ አሁን ነው የሚጠበሰው። ተጠብሶ ቁጭ አይልም። በቻልነው አቅም ፍሬሽ ነገር ነው የምንጠቀም። ቀደም እንዳልኩህ ነው ሙያዊ ነገሪንም እየጨመርኩ ነው ማዘጋጀው። ያው ብዙ ሰው እንደዛ ላይ መስለው ይችላል እና ብዙ ደንበኛ አለኝ። ሌላ ምንም ሚስጥር የለውም። በቃ የተማርኩትን ወደዚህም ለማምጣት በጣም ነው የምጠራው። ስለዚህ ያው እኔም ወጣት ስለሆንኩኝ ልክ እንደናንተ የማህበረሰቡን ፍላጎት በእውነት በጣም እናመሰግናለን። ምክንያቱም አሁን ምን ያክል ላይፍ እንደሚከብድ ይታወቃልና ግቢ ደግሞ ተማሪ ሲኮን የመጣችን ትንሽ ሳንቲም አብቃቅቶ መጠቀም ላይክ እየተጠቀመና አሁን እየተጠቀመ ያለ ሰው ደግሞ ያውቋል። ሰው በጣም ከባድ ነውና ይሄን አስበህ እንግዲህ መፍትሄ አይነት ሀሳብ ስላመጣ በጣም እናመሰግናለን። እኛ ይሄን ቪዲዮ ዩቲዩብ ላይ ቲክቶክ ላይ ምናምን ሁሉም ሰው ያው እሷም እየፈለገች ነበር ምናምን እንፖሳስተዋለን ሁሉም ቦታና እንግዲህ እግዚአብሔር ገበያ ይስጥህ። በጣም እናመሰግናለን። በእውነት በጣም ደስ ብሎናል። ታንክ ዩ ሼፍ ጌች እንትን ማድረግ ይቻላል። ኒውትሪሽኒስት ምናምን ብሎ መቀየር ይችላል ራሱ ሰው። በጣም እናመሰግናለን። በጣም ሬት ከ10 ስንት ነው የምትሰጡት? 110 ከ10 ስንት? ኧረ ከ10 ኧረ ይሄማ አይሆንም እውነት ከመቶ ይሁን። አይ አንድ ነገር ላውራ ግን እንደዚህ ምናምን ስናወራ ጌታን እያጋነንን ግን አይደለም። የእውነት ነው የሚጣፍጠው ምግቡ። አትናደጂ ለምን ነው የምትናደጂው? ግን ምግቡ በጣም የሚጣፍጠው ጌታን ከተማም በጣም ብዙ ነው። በጣም ጠግበናል። በጣም ደስ ብሎን የሆነ ሳቲስፋይድ አድርገን የበላ ይሄ ገና ስናየው የሚያረካ አይነት ነገር ነው። ኦኬ ይሄ ቁጥር ይሰራል ማለት ነው። 0920 እስቲ ንገረኝ 27 07 40 40 ይሄን ግን ስልክ ነው 0927 07 40 40 ላይ ከተማ ሆናችሁ ዴሊቨሪ የምትፈልጉ ሰዎች ካላችሁ በዛ ያለ ደግሞ ስፔር እንትን እንደኔ አይነት አሁን እንትኑ ሰዎች ካላችሁ እንደኔ አይደለም ቆይ እንደኔ ስፖርተኛ ከሆናችሁ መምጣት ትችላላችሁ። ጌች ጋር መተን በልተናል። በጣም ቆንጆ ነው በእውነት እና ደግሞ ታንክ ዩ በጣም እናመሰግናለን። እና የሱም ቪዲዮ አይተን የመጣ ነው። በጣም እናመሰግናለን። ታንክ ዩ በጣም ስለተቀበልከን። አሁን ምንም ሳንከፍል ነው የምንሄደው።
ያው እንዳልኳችሁ ነው እንግዲህ ይሄ እኮ በማለት በጣም ትልቅ ነገር ነው። ይሄ አሁን ልጁ በሰራው ማስታወቂያ አይቶ በጣም ብዙ ሰው እየመጣ ነው ምናምን ነገርና አሁን እንዳልኳችሁ 550 ብር ነው። ይሄ አሁን የሰራችሁት ስራ ደግሞ የ550 ምን ያክል ጥፍ እንደሆነ እንግዲህ ያው በስራው አንተን ስለማውቀው ቲክታኩም እና አንተ ታውቀዋለህና ይሄ ከፍዬ ራሱ ማሰራው አይነት ነገር ነው። ገብቷል። ስለዚህ ሲያንሳችሁ ነው ባይነኝ። እናመሰግናለን፣ በጣም እናመሰግናለን። እንመጣለን፣ ሌላ ጊዜ መተን እንበላለን። ታንኪዩ በጣም እሺ፣ እናመሰግናለን። ምግባችን ከበላን በኋላ ቡናችንን ቁጭ ብለን ከሁላችንም ተሰብስበን እንዲሁ ጌችም ነበረ አንድ ላይ ጠጣን። ሌሎች ወሬዎችን ስናወራ ነበረ። ይህንን ቪዲዮ የምትመለከቱ የምታዩ ወላይታና አካባቢዋ የምትገኙ ሰዎች ምርትና አገልግሎታችሁን መተን አይተን ለእናንተ እንደዚህ ወደ ሚዲያ እንድናቀርብላችሁ ሰው የማያውቀው ነገር ካለ እንድናሳው ከፈለጋችሁ በቴሌግራም፣ በፌስቡክ፣ በኢንስታግራም በፈለጋችሁ ተሙ ተፈሪ በሚለው ከጻፋችሁ ቲክቶክ ጭምር ከጻፋችሁ ቼክ እናደርጋለን። እናመሰግናለን። ቻው። በሌላ ቪዲዮ እንገናኝ።